ሰላም እንዴት ናችሁ? የኮምፓስ ፕሮፐርቲስ የዩቲዩብ ቤተሰቦቻችን፣ ዛሬ ደግሞ በመስቀል ፍላወር የሚገኘው ሳይታችን ላይ በአጭር ጊዜ ውስጥ ብቻ ገምተን ያጠናቀቅነውን የጂ+14 ህንጻችን እናስጎበኛችኋለሁ። ተከተሉ። ስምሽንና የስራ ድርሻሽን አስተዋውቂኝ። ስሜ ቤተልሔም ክንፈ እባላለሁ። የኮምፓስ ፕሮፐርቲ የመስቀል ፍላወር ሳይት ፕሮጀክት ማኔጀር ነኝ። ስራዬ ደግሞ የፕሮጀክቱ በጊዜና በጥራት እንዲሰራ ማድረግ ነው። የህንጻ ግንባታው አሁን ላይ ምን ደረጃ ደርሷል? ከዚህ በኋላ የሚቀራችሁ ስራዎች ምንድን ናቸው? የፕሮግረሳችን በ11 ወር ውስጥ ስትራክቸሩን ጨርሰን አሁን የፊኒሽንግ ስራ ላይ እንገኛለን። ያው እንደምታዩት የጂፕሰም ስራም ኤሌክትሪካል እና ሌሎች የሳኒተሪ ስራዎች እየተሰሩ ይገኛሉ። የስትራክቸራል ስራው በ11 ወር ውስጥ ነው ያለቀው። ኦልሬዲ ጨርሰናል። የቀሪው ደግሞ የቻክ ወይም የጂፕሰም ስራው አሁን ወደ 9ኛ ፍሎር ደረጃ ላይ ደርሰናል። የኤሌክትሪክ ስራው ደግሞ እስከ 13ኛ ድረስ ሂደናል ማለት ነው። ፕላምቢንግ ጀምረናል። ኦን ፕሮግረስ ነው ያለው እሱ። የፓርቲሽን ስራው ሙሉ በሙሉ አልቋል። የሊፍት ቤቶችን እየሰራን እንገኛለን። አሁን ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ስለ ቤት አዳዲስ መረጃን በየጊዜው ለማግኘት ቻናላችንን ሰብስክራይብ አድርጉ። ኮምፓስ ፕሮፐርቲስ ከሌሎች መሰል የሪል ስቴት ገንቢ ድርጅቶች ምን ይለየዋል? አንደኛው ጥራት ነው። ሁለተኛ ደግሞ የፕሮግረሳችን ፍጥነት ወይም ደግሞ እየተሰራበት ያለው ሂደት ነው። ይሄ ደግሞ ጊዜን ካተረፉ፣ በጊዜ ከተረከቡ ብራቸውን እንዳተረፉ ነው የሚሆነው። ይህን ህንጻ ስትገነቡ የገጠማችሁ ተግዳሮቶች ምን ነበሩ? ይህን ያህል ትልቅ የሚባል ተግዳሮት አልገጠመንም። ነገር ግን እንደ ዓለም አቀፍ የሚገጥመው የዋጋ ንረት ነበረ። ይህም የተቀናጁ ባለሙያዎች ስላሉ በእቅድ የሚመራ ስለሆነ ይህን ችግር ሶልቭ ልናደርግ ችለናል። እንደሚታወቀው ህንጻው በጥቂት ወራት ውስጥ ነው እዚህ ደረጃ የደረሰው እና ለመፍጠኑ ምክንያቱ ምንድን ብለሽ ታስቢያለሽ? ወይስ ይህን ህንጻ ስትገነቡ ለየት ያለ የተጠቀማችሁ ቴክኖሎጂ አለ? የአንደኛ በእቅድ መመራታችን ነው። ሁለተኛ ደግሞ የተማረ ሰው ኃይል ወይም ደግሞ ሞር ስኪል የሆነ ሰው ነው የተጠቀምነው። በዚህ ምክንያት ፍጥነት እንዲፈጥንና ጥራቱን የጠበቀ እንዲሆን አድርጎታል። ቤት ገዢዎች ለምን ኮምፓስን መምረጥ አለባቸው ብለሽ ታስቢያለሽ? አንደኛ በፍጥነት በማለቁ ነው። ቅድም እንደተናገርኩት በፍጥነት በማለቁ ጊዜን ያተርፋሉ። ጊዜ ደግሞ አሁን ገንዘብ ነው። በመጨረሻም እዚህ ሳይት ላይ ቤት ለገዙ ደንበኞች ማስተላለፍ የምትፈልጊው መልእክት አለ? አምናችሁን ስራውን ስለሰጣችሁን ከልብ እናመሰግናለን። በጥራት ደግሞ ልናስረክባችሁ አሁንም ከእናንተ ጎን ነን። እናመሰግናለን። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ስለ ቤት አዳዲስ መረጃን በየጊዜው ለማግኘት ቻናላችንን ሰብስክራይብ አድርጉ። አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ 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 ኧረ እንዲያው ይመኙሻል ኧረ እንዲያው ይመኙሻል ኧረ እንዲያው ይመኙሻል